ሰውየው ፊቱን አዙሮ ሲቆም ነገሩ ከጠበቀው በላይ ትንሽ ቆየ። እሱም ተመልሶ ያ ህፃን አሁን ከብዷችሁ ነው እስካሁን ምንድነው የሚያስቆያችሁ ብሎ ጠየቃቸው። ነገር ግን እሱ ያየው ነገር ያ ሁሉ ስክረትና ጉራ ከንፋስ ጋር ጠፋው። ሚንግም ቢያንስ ክብራቸውን አላስቀረም፣ በመሬቱ ጠረጋቸው። ሚንግም ለዚህ ጠባቂዎች ትከፍላለህ፣ በእውነት ተሸውደሃል። ሄይ ሆፕ ሆፕ አንተ ውሻ ና ወደዚህ ብሎ ጠራው። ሰውየውም እንደ ጠባቂዎቹ እንዳይመታው በደስታ መጣለት፣ ምክንያቱም በቀሩት ክብሮች መግባት ከባዶ ይሻላል። ሚንግም በመጀመሪያ በአፍ እንግባባ ብዬ ነበር፣ ደግሞም ልመታ አልፈለግኩም። ነገር ግን አሁን በሚፈጠረው ነገር ላይ ራስህን እንጂ ማንንም አታሳብብ ብሎት የሜድን ቻይና ሰርጀሪ ያሰራለት። ሰውየውም በውበቱ ብዛት ቃላቶችን መጣል ጀመረ። ሚንግም እንደ ድሮ ቲቪ አናቱን እየመታው በስርዓት ተናገር አለው። አሁን እንደተረዳሁት እናንተ ሴክቷን 100,000 ኒያንግ አበደራቸዋት። በባለፈው ቪዲዮ እንዳልኩት ኒያንግ ማለት የቻይና ድሮ ብር ነው። ሚንግም እንደዛ አይደል ብሎ ጠየቀው። ሰውየውም አዎ 100,000 ኒያንግ ነው ብሎ መለሰለት። ሚንግም ሲጀመር እንዴት 100,000 ሊሆን ቻለ ብሎ ጠየቀው። ሰውየውም በወሊድ ነው ብሎ መለሰለት። ማለትም አንድ ሰው ከተበደረ በኋላ መክፈል ያለበት ጊዜ ካለፈ በቀን በየሳምንቱ ሆነ በወሩ እየጨመረ ይሄዳል ማለት ነው። እነሱም በዚህ መንገድ እያበደሩ እንደ ፍቅር እያስመሰሉ ለሰዎች ቀናትን እየጨመሩ ያበደሩትን ገንዘብ እጥፍና ከዛ በላይ ይወስዳሉ። በዚህ መንገድ ደግሞ ገንዘብ የሌላቸውና መክፈል የማይችሉት ንብረታቸውንና ቤታቸውን እየሸጡ ገንዘባቸውን ይቀበላሉ። በመጨረሻ ይሄ የደላላ ምስጢር ነው ብሎ ነገረው። ሚንግም መታገስ አቅቶት በአፍንጫው እስከሚደማ ድረስ አናቱን መጥቶት የውሃም ጨርቅ ባለቤት ነህ ብሎ ጠየቀው። ሰውየውም አዎ ብሎ መለሰለት። ይሄ ሱቅ ቤተሰቦቹ ከትውልድ ወደ ትውልድ እያሳለፉ ነበር። ነገር ግን ችግሩ ይሄ ሱቅ የውሃሳን ነበር። ውሃሳን ደግሞ ደላሎች ስላልሆኑ ከስራ ጋር የሚገናኝ ነገሮችን ለተወካዮቿ ሰጠች። ነገር ግን ውሃሳን ከወደቀች በኋላ እነዚህ ተወካዮች ተገለበጡባት። ሚንግም ንዴቱን በሰውየው ላይ ማውጣት ጀመረ። ከጠባቂዎቹ ውስጥ አንዱ ተነስቶ እየጨወ ቢያንስ ስሙን እንዲነግረው ጠየቀው። ሚንግም የዚህ ሰሞን ልጆችን መረዳት አልቻልኩም፣ ምንድን ነው ችግራችሁ? እዚህ የመጣሁት እንድንተዋወቅ ነው። ይህን ያህል መመታትን ትወዳለህ ብሎ ጠየቀው። ጠባቂውም ሰይፍን መቻየክ ብሎ አጠቃው። ሚንግም ኃይል እና ፍጥነት በፊልም ውስጥ ወሳኝ ነገሮች ናቸው፣ በተለይ ውስጠኛ ኃይል። ነገር ግን ልምድ ከሌለ ሁላቸውም ጥቅም የላቸው። ምክንያቱም አሁን የፕላም ሰይፍ ራሱን ነው እየተፋለመ ያለው። እሱም ውስጠኛ ኃይሉን ተጠቅሞ የተፋላሚውን ምትና ኃይል ወስዶ ወደ ራሱ ይመልሳል። እሱም ፊልሚያውን በፕላም ቡቃያ ከጨረሰ በኋላ ወፍራሙ ሰውዬ እንዳየው አስተዋለ። እሱም አሁን የኃይሉ ደረጃ ዝቅተኛ ስለሆነ ቡቃያዎችን እንጂ የፕላም አበባን መክፈት አይችልም። አሁን ምን ማድረግ እንዳለበት ራሱን ጠየቀ። ሰውየውም ከጆንግናሃም ነህ? ይሄ የውስጠኛ ኃይል የጆንግናሃም ነው፣ በመጀመሪያም አውቄ ነበር አለ። ሚንግም ሰውየው ጅል እንደሆነ ስለተረዳ ከዚህ በላይ እንዳይጋለጥ አዎ አለው። ሰውየውም ሲጀመር ለምን እንደዛ አላልከኝም? አሁን የፈለግከውን ጥያቄ ጠይቅ እመልስልሃለሁ አለው። በሌላ በኩል ደግሞ ጆ እና ዮን ሚንግ ምንድነው እንደዚህ የሚያስቆየው ብለው እየጠበቁት ነበር። ሚንግም ገባ። ነገር ግን ትንሽ ስለቆየ ምን እንደተፈጠረ ጠየቁት። ሚንግም ምንም የሚያሳስብ ነገር እንደሌለ ነገራቸው። ነገር ግን የፕላም አበባን መክፈት ስላልቻለ ትንሽ ደብሮት ነበር። ጠቢብ ጆን ሲሆን ቢኖር የፕላም አበባን መክፈት ስላልቻለ በአዘን ይሞት ነበር አለ። ጆም ምንም የሚያሳስብ ነገር ከሌለ ምንድነው የሚያስቆይ ብሎ ጠየቀው። ሚንግም ልጆች በእነዚህ አይነት ጥያቄ ራሳቸውን ማስጨነቅ የለባቸው፣ ምክንያቱም ገና እስካሁኑ ህጻናቶች ናቸው ብሎ መለሰለት። ሁለቱም አይቶ ሲጀመር ከኛ ማን ነው ታናሹ አሉ። ሚንግም ከዚህ በኋላ ሊያለማምዳቸው እንደማይችልና በራሳቸው እንዲለማመዱ ነገራቸው። ጆም ለልምምድ ያለው ሞራል እና ጉጉት በዛው ጠፋ። ቢሆንም አንተ ከሄድክ ተማሪዎች ይሳነፋሉ አለው። ሚንግም ከቀናት በኋላ እንደሚመለስና ለአሁኑ ራሳቸውን እንዲችሉ ነገራቸው። ሚንግም አሁን ከዋሳን ተወካዮች የዋሳን መብት ወስዶ የደላሎች ቅርንጫፍ የዋሳን እንደሆነ ማስረጃ ኖሮት ዋሳንን ከዚህ ችግር እንዴት እንደሚያወጣት ማሰብ ጀመረ። ከዛ ጠቢብ ጆን ሲሆን በፊት የሆኑ ነገሮችን የሚመዘግብበት ደብተሮች እንዳሉ ተስታወሰ። ነገር ግን ያን ከሚንግ እየደበቀው ነበር። ሚንግም ጠቢብ ጆን ሲሆን የደበቃቸውን ደብተሮችና ፊርማዎችን ቢያገኝ የደላሎች ቦርድ የዋሳን እንደሆነ ማረጋገጥ ይችል ነበር። ነገር ግን ችግሩ ጠቢብ ጆን ሲሆን ደብተሮቹን የት ነው የሚደብቀው? ያኔ የምድር ቤት ሲል ሰምቼው አልነበር? የምድር ቤት ደግሞ በእንደዚህ አይነት ቦታ ውስጥ የት ይገኛል? ከዛ ትንሽ ፈልጎና አስቦበት ዳገት በዳገት ከዳገቶቹ ኋላ ነው ያለው ብሎ መቆፈሪያና ካፋ ይዞ አንቺ ሀብት እየመጣውልሽ ነው ብሎ በደስታ መሮጥ ጀመረ። ከብዙ ፍለጋዎች በኋላ ምንም ሳያገኝ ቀረ። እሱም እሞታለሁ እንጂ ፍለጋውን አላቆምም አለ። አሁን ደግሞ ውስጠኛ ኃይሉን እንደ አልትራሳውንድ ለመጠቀም ወሰነ። ማለትም አልትራሳውንድ ዌቭ ይለቃል። ይሄ ዌቭም ከተመለሰ የሆነ ነገር እንዳለ ወይም የተለየ ነገር እንዳለ ያስታውቀዋል ማለት ነው። ሚንግም የኃይሉን ሞገድ ይለቃል። እንደጠበቀውም የተለየ ነገር እንዳለ ይሰማዋል። መቆፈሪያውንም ይዞ መቆፈር ይጀምራል። በአካል
አካፋው ደግሞ አፈሮችን እያነሳ ወደ ቦታው ደረሰ። እሱም ወደ ምድር ቤት ወይም ወደ ምድር ቤት የሚያቀናው መንገድ ሲያገኝ የሆነ ነገርን አየ። እሱም የሴክቷ ፕሬዝዳንት ነበር። ይሄ ማለትም ፕሬዝዳንቱ የደብተሮቹን ቦታ ያውቅ ነበር ማለት ነው። ፕሬዝዳንቱም እየተንቀጠቀጠ ሄዶ በሩን ነካ። ሚንግም አይቶ ምን እንደተፈጠረ ተረዳ። ይህ ሽማግሌ በፍርሃትና በድክመት ብዛት እየተንቀጠቀጠ ነው። ሲጀምር የሴክቷ ተራ አለቃ ነበር። ነገር ግን ሴክቷ እንዳትወድቅ ፕሬዝዳንት ለመሆን ተገደደ። አሁን ሴክቷን ለማንሳት ይቅርና ቢያንስ ለመርዳት ራሱ እያቃተው ነው። አንድ ጠንካራ የተባለች ሴክት ኃይል ከሌላት ወደፊት የሚባል ነገር እንደሌላት ግልጽ ነው። ነገር ግን እሱ ይሄን ሁሉ ችሎ ሰው ፊት በራስ በመተማመን ይቆማል። ፕሬዝዳንቱም ከሄደ በኋላ ሚንግ ፕሬዝዳንቱ ደካማ ነው ብሎ ሲፈርድበት እንደተሳሰተ፣ በእርግጥ በሰውነቱና በመፋለም ላይ ደካማ እንደሆነ፣ ነገር ግን እውነተኛው ኃይል ለሴክቷ ያለው ፍቅር ነው። ወደ በሩ ተመልክቶ ቺን ውስጡ ለቆ ለመክፈት ሞከረ። ነገር ግን በሩ ከዘላለም ብረት ስለተሰራ ቺውን ወደ ራሱ መለሰበት። ይሄ ብረት ከወርቅ በላይ ውድ ነው፣ ምክንያቱም ለማርሻል አርቲስቶች ተለይቶ የተሰራና በቀላሉ ስለማይከፈት ነው። ሚንግም እንደዚህ አይነት በር እንዴት ልክፈት? ጠቢብ ጆን ሲሆን ሲጀመር ለምን እንደዚህ አይነት በር ሰራ ብሎ ራሱ ጠየቀ። በሩንም ቀረብ ብሎ ተመልክቶት እንዴት እንደሚከፈት ተረዳ። የዚህ በር ቁልፍ የዋሳን ፋይቲንግ አርት ነው። የተለያየ የዋሳን ፋይቲንግ አርትን በመጠቀም ብቻ ነው የሚከፈተው። ነገር ግን እውነተኛ ችግሩ ኃይሉ ይሄም ማድረግ አይችልም፣ ምክንያቱም ሰውነቱ ደካማ ነው፣ በዛ ላይም ተራ ሕፃን ነው። ነገር ግን እሱ መጀመሪያውኑ ወስኖ ስለነበር በሰውነቱ ውስጥ ያለውን ቺዎች ማገናኘት ጀመረ። እነዚህ ቺዎችም የፋንጊና የሬጉላር ቺ ናቸው። ሬጉላር ቺ በስራና በልምምድ የሚመጣ ሲሆን የፋንጊ ደግሞ የነፍስ ወይም የህይወት ማለት ነው። ሁለቱ ደግሞ አንድ ላይ ሲመጡ ትልቅ ኃይል ይፈጥራሉ። ነገር ግን ሁለቱን ከአቅሙ በላይ ከተጠቀመ በተለይ የፋንጊውን ሰውነቱ በውስጥ በጣም ይጎዳል ማለት ነው። በዚህ ነገር ላይ ደግሞ በጣም ማተኮር አለበት፣ ምክንያቱም አንድ ትንሽ ስህተት ከሰራ ጂጂ ማይ ብራዘር፣ እኛ ቀጣይ የሆነው እናንተ ቀዳሚ ስለሆናችሁ ነው። አሁን ሁለቱንም አንድ ላይ አምጥተው ትልቅ ኃይል ማውጣት ጀመረ። ቅድም እንዳለው ሰውነቱ ስለማይሆን ከአፉ ደም ማውጣት ጀመረ። አሁን ይህን በር ለመክፈት አንድ ቻንስ ብቻ ነው ያለው። ቻንሱንም ካጣ ያለምንም ጥቅም ለአንድ ወር አልጋ ላይ ይቀራል ማለት ነው። ነገር ግን ከተሳካለት ሴክቷን በሙሉ ነው የሚያድነው። ከዛ ሴፉን አንስቶ አሁን ብሎ የመጀመሪያውን ቴክኒክ ጀመረ። ነገር ግን ከሰውነቱ የሚወጣው ቺ ከሰውነቱ በላይ ነበር። ስለዚህ አጥንቶቹ ሲሰነጣጠቁ እና ስጋዎቹ ሲበጣጠሱ ይሰማዋል። ነገር ግን ሴፉ ከእጁ እንዳያመልጥ በደንብ ይዞ ከቴክኒክ ወደ ቴክኒክ በተከታታይ ይቀጥላል። በየሰከንዶቹ ራሱን ሊስት ይደርሳል። ነገር ግን አሁንም ቀጥሎ በመጨረሻ ቴክኒኩ ጨርሶ ወደቀ። ተሳክቷል ብሎ ራሱን ጠየቀ። ከዛ ትንሽ ሲጠብቅ በሩ ተከፈተ። እሱም ደስታው ሳይጀምረው ይበልጥ ከአፉ ደም መጥፋት ጀመረ። እሱም ለአንድ ወር አልጋ ላይ መቆየት እና ከልምምድ መራቅ የማይቀር ነገር ነው። ነገር ግን ጥሩ ነገር ቢያንስ በዚህ ቦታ ባለው ነገር ሴክቷን ላድን እችላለሁ አለ።